እሺ መቼስ በጣም ደስ ብሎናል ሁላችሁም ደስ ብሎናል በዚህ ሁኔታ ላይ መገናኘታችንና በተለይ የሴቶችን ቀን ምክንያት በማድረግ በመሐከላችን መገኘታችሁ በጣም ደስ ይላል በህይወት ሴት ማታልፍበት ምንም ነገር የለም እናት እህት አክስት የትኛውም ቢሆን እና በዚህ ውስጥ ግን ከናንተ የምንማረው ብዙ ነገር አለና በመጀመሪያ እስቲ እንዴት እንደተዋወቃችሁ የተዋወቃችሁ ጅምር እንዴት እንደነበረ ብትነግሪን ሜሪዬ Thank you so much. በመጀመሪያ ኤክሰል ፋሚሊ ኤንድ ዩዝ ሶሳይቲ ይሄንን ፕሮግራም እንድንካፈል ስለጋበዛችሁን በጣም እናመሰግናለን እና የሴቶች ቀን ስለሆነ ደግሞ I'm very happy ዛሬ በመካከላችሁ በመገኘቴ ፋሚሊን የሚመለከት ስለሆነ የኤክሴል አንዱም አላማው እና በህቶች ፕሮግራም ቢሆን ፋሚሊንም አካተን ዛሬ ያለንን ነገር እናካፍላችኋለን በመጀመሪያ እኔና ውድ ባለቤቴ ያሬድ እንዴት እንደተዋወቅን እሱን ነው የጠየቀችኝና የተዋወቅነው የቀድሞ ወካፔ ወይም እንኤል የሚባል ቸርች ውስጥ አገለግል ነበር አዳዲሶችን የመዘገብኩ ስማቸውን ስልክ ቁጥር የተቀበልኩ እየደወልኩ መከታተል ምናምን ነበር ስራዬና ያንን ያገለገልኩ ያለ በአጋጣሚ ያሬድ ይመጣል እና እሱም አንዱ አዲስ እኛ ጋር መቀላቀል ስለፈለገ ስልክ ቁጥሩን ተቀብዬ ያው ለሌሎቹ እንደማደርገው እደውልለታለሁ ጋብዘዋለሁ ፕሮግራሞችን ታይሙን ምናምን እነግረዋለሁና ኖርማሊ ለሌላው ሰው እንደማረጋው አይነት ከተተል ነበር ማረግለት በዛን የተዋወቀ አሁን ደግሞ ወንድማችንን ያሬድን ጠይቃለሁ ተዋወቃችሁ በተዋወቃችሁበት ቦታ በመድራችን ኢትዮጵያ ያላችሁ አይደል ሁለታችሁ ኦኬ እና ወደ ትዳር ዓለም እንዴት እንደገባችሁ ደግሞ ወንድማችን ቢገልጽልን ማለት ነው እንግዲህ እሷ ካለችው ልቀጥል ተዋወቀን በቤተ ክርስቲያን ነው የተዋወቅነው ከዛ አብረን ማሳለፍ ጀመርን እና እኔ አንድ ቤተ ክርስቲያን ውስጥ ነበርኩ ባፕቲስት ቤተ ክርስቲያን እና በዛ ያለን ማራናታ የሚባል ቤተ ክርስቲያን ስንከፍት ማግባት እንዳለብኝ ቤተ ክርስቲያን ነገረችኝ ከዛ ታናሽ እቴ ግሪክ ስኩል ነበር የምትማረውና ለክሪስማስ ቀን የትምህርት ቤት በዓል ነበር እዛ እጄ ያው እንደሚባለው ተንበርክኬ ቀበሪ በዛ ቦታ ነው ወደ ጋብቻ Thank you ወደ ጋብቻ ከመጣችሁ በኋላ ሜሪዬን መጠይቃት መቼስ በጋብቻ ዘመን ውስጥ ብዙ ምናልፈው ነገር አለ አይደል የራሳችን ነገርና በጋብቻ ውስጥ ከሄዳችሁ በኋላ ልጆች ከተወለዱ በኋላ ምን ነበር ያለው ሁኔታ ምን ነበር የገጠማችሁ ሁኔታ ያው እንግዲህ የተጋባነው በኢትዮጵያ ያለን ነበርና አንድ አመት ያህል ኢትዮጵያ ከኖርን በኋላ ወደ ሳውዝ አፍሪካ ሄድን ስደትን ኑሮ ዛኔ ጀመርነው ከተጋባን አሁን 25 አመት ሆኖናል የሶስት ልጆች ወላጆች ነን ሁለት ሴቶችና አንድ ወንድ ልጅ እግዚአብሔር ባርኮናል እና ኑሮን በአጠቃላይ የጀመርነው በስደት ነው ስደት ውስጥ ብዙ አስቸጋሪ ነገሮች አሉ ነገር ግን እግዚአብሔር እየረዳን በሚያስቸግረው ነገር ሁሉ አብረን ያለፍን ወደ ሳውዝ አፍሪካ 5 አመት ከኖርን በኋላ እንደገና ወደ ካናዳ እግዚአብሔር ረድቶን መጣን እግዚአብሔር ከዚህ ካናዳ ከመጣን በኋላ ሁለተኛና ሶስተኛ ልጃችንን እዚህ ካናዳ ነው የወለድናቸውና ኑሮን እንግዲህ በስደት አብረን እየገፋን እዚህ ደረስን 25 አመት በትዳር እንግዲህ በዛ ውስጥ ሁሉ 25 አመት በትዳር በቆያችሁ ጊዜ 3 ልጆች አፍርታችኋል ሁለት ሴት አንድ ወንድ ኦኬ
በዛ ጊዜ ውስጥ እዚህ ከመጣችሁ በኋላ ነው በህይወታችሁ ብዙ ነገር ያያችሁት አይደል? ምክንያቱም እዛ ደቡብ አፍሪካን በነበራችሁበት ጊዜ ሁሉ ነገር የተመቻቸ አይደለም አይደለም መቼስና በዛ ጊዜ ውስጥ ያንን ደግሞ አልፋችሁ ያንን መንገድ አልፋችሁ ወደዚህ መጣችሁ። ወደዚህ ከመጣችሁ በኋላ ህይወት እንዴት እንደነበረ ወደዛ ህይወት ምን ይመስል እንደሆነ እሱን ብትገልጭልን እስቲ ሜሪ። እዚህ ከመጣን በኋላ ያው ህይወት መጀመሪያ ላይ በጣም ይከብዳል። የመጀመሪያ ልጃችንን ወልደን 3 አመቷ ያለን ነበር የመጣነውና ብዙ አስቸጋሪ ነገሮችን አልፈናል። ዘመድ ወይ የምናቀው ሰው ስላልነበረ በጣም ታፍ ነበር ኑሮ። ግን ሁለታችን አብረን ስለሆነን ምንም ነገር አልከበደንም። በቃ ልጅንም ለማሳደግ በሚያስፈልገው ነገር ውስጥ ስናልፍ እንደውም ችግር ያጠነክራል መሰለኝና በጣም የጠነከረ ሪሌሽንሺፕ ነው ያለንና በቃ ከዛ ጀምረን ልጆች እሷን ያሳደግን ወደ ኑሮ ወደ ስራ ውስጥ ገባን። ከዛ በኋላ እዚህ ሀገር እንዳልኳችሁ እግዚአብሔር በሁለት ልጆች ባረከን፣ በወንድም ሴትም። በቃ ወንድ ልጅ ማግኘት ደግሞ ትልቁ ጸሎቴ ነበር። እግዚአብሔር መጨረሻ ጸሎቴን ሰምቶ ተባርከን ጥሩ አይነት ትዳር ኑሮ እየኖርን ነበርና መቼም በሰው ህይወት ውስጥ አስቸጋሪ ነገር አለ። ሁሉ ጊዜ ላይፍ አልጋ ባልጋ አይደለም። አስቸጋሪ ነገሮች ይገጥማሉ በመካከላችን። ይሄ ነው የሚባል ላይፋችን ትዳራችን ላይ ከባድና አስቸጋሪ የሚባል ይሄ ሰው የሚዳኛው የሚጣላ ምናምን አይነት ሪሌሽንሺፕ አልነበረም የነበረን። we were smoothly ጥሩ አይነት ሪሌሽንሺፕ ነበረን በዛ አመት ሙሉና ወደ 16 አመት አብረን ከኖርን በኋላ አስቸጋሪ ነገር በህይወታችን ገጠመን እና ስለሱ ደግሞ ያሬድ ይነግረናል። this እንግዲህ ያው እሷ እንዳለችው በጣም ጥሩ ኑሮ መኖር ጀመርን። መሃል ላይ አለመግባባት ተፈጠረ። የንግግር አለመግባባት ነው። ከዛ እኔ በቃ እንትን አልኩኝ። እንዴት ይሆናል ያው ወንድ የሚለው ነገር የለም እንዴት ይሆናል ብዬ መግባባት ስላቃተን እኔ ተነስቼ ኢትዮጵያ ሄድኩኝ እና ኢትዮጵያ ለ28 ወር ተለያየን። በቃ እኔ ኢትዮጵያ ድምጼን አጠፋው። የት እንዳለው አላውቅም፣ እንዴት እንደሆነ አላውቅም። ከዚህ የነበረኝን ግንኙነት አቆሜ ኢትዮጵያ መኖር ጀመርኩ። የኖርኩት 28 ወሮች አካባቢ ነው። ከዛ ያው እየኖርኩ እያለ አንድ ቀን መቼም እንትን አለው መለያየት። እኔ ሰው እንዲያውቀው የምፈልገው ሊኖር ይችላል፣ ሊዘነጥ ሊበላ ምናምን ይችላል። ግን የህይወት ቅመም የሆኑ ነገሮች አሉ። ሰላም፣ እርካታ፣ እረፍት፣ እነዚህ ይጠፋሉ። በቃ ማለት እየበላን ጥሩ ምግብ እየበላን ጥሩ እየኖርን ግን የሆነ ህይወትን የሚያጣፍጡ ነገሮች ከውስጣችን ይጠፋሉ። እና እዛ በነበርክበት ደስተኛ ነበርኩ ወይ ካላችሁኝ አልነበርኩም። ማለት ሰው ልጁን ይዞ ሲሄድ ሳይ እንት የሆነ ነገር የለም። እንት የኔ ልጆች የት ናቸው? አሁን ምን እየሆኑ ነው? በቃ አልመጣውም ወደዚህ ምድር እና መስማትም አልፈልግም። ከዛ እንደዚህ እየኖርኩኝ ኢትዮጵያ አንድ ቀን ሻራተን ሆቴል ቁጭ ብዬ ምንም የማይገናኝ ነገር ነው የምነግራችሁ፣ እንደው ለትምህርት ከሆነ ብዬ ነው። ቁጭ ብዬ ልጅ እያለን እኔ ሴንት ጆሴፍ ላይ ተማርኩትና ቦሌ አካባቢ አንድ ፕሮግራም ነበረ የቸርች ፓስተር ሀብቴ ሃዳነ ፓስተር ቶማስ ምትኩ የሚያረጉት እና እዛ ሄድ ነበረ ትምህርት ቤት እያለን ሴንት ጆሴፍ እና እየሄድኩኝ አንድ ቀን የሆነ ነገር ነግሮኛል ፓስተር ሀብቴ እና ይሄ ነገር ከተነገረኝ ደግሞ 10 ምናምን አመቱ ነው። አስቤው ምናምን አላውቅምና ቁጭ ብዬ ሳድሊ የነገረኝ ነገር ወደ አይምሮዬ መጣ።
ከዛ ሼክ ደነገጥኩ። ከዛ እዛው ሻራታን ነው ሮጬ ለሜሮን ደወልኩ። ሜሮን አልኩኝ ደውዬ በቃ ምን ልትለኝ እንደምችል አላውቅም ማለት አይኒ ጥፋ ፈርብላ ምናምን ልትለኝም ትችላለች የለም እና ምን እንደሆነ እንዳለው አታውቅም እሷም እንዳለች አላውቅም እዚህ ያለውን እሷ ተነግረናለች እዛ ግን በስጋ ተመችቶኝ ነበር ማለት ሰው የሚኖረው ኑሮ እየኖርኩ ነበር ግን የውስጥ ሰላም ይሄዳል እና you just pretend የለም እናስመስላለን እንስቃለን ምናምን ግን ለብቻችሁ ስንሆን ቻሌንጅ የሚያደርገን የማይካድ ህሊና አለ የማይዘለል ማለት ሰውን ሁሉ ምክንያት አብዝቼ ልነግር ይችላል ማለት በቃ መሮይ ነው ኑሮ ምናምን ልል ይችላል ግን ከራሴ ጋር ቁጭ ስል ስቲል ያ ጥያቄ ነበርና እዛ ቦታ ላይ ሆኜ እሱ ከቱርቴት ያለን የነገረኝ አንድ መልእክት ወደ አይምሮዬ መጣ ሮጥኩና እዛው ሻራታ ለሜሮን ደወልኩ ሜሮን አልኩኝ ከዛ am coming home ከዛ ምን ልባል እንደምችል እናንተ ገምቱት እንግዲህ ልቤ እንዴት እንደሚመጣ የነበርኩበት ሁኔታ እና በቃ ልመጣ ነው ስላት just come home አለች ማለት ማመን አቃተኝ ያስገድሉኝ ነው እንዴ ማለት እንዴ ምን ሊያረጉኝ ነው እዛ የለም እንዴ በቃ just come home immediately እዛው ሻራታን እንደምታውቁ ቲኬት ኦፊስ አለ ቲኬት ኦፊስ ቆረጥኩኝ ተሳፈሬ መጣሁ ልቀጥለው ወይስ ልቀጥል እዚህ ስመጣ I pay everything ማለት ከእግዚአብሔር ጋር እንጨርሳለን ማለት እግዚአብሔር ሆይ ይቅር በለኝ ምናምን እንላለን እግዚአብሔርም ይቅር ይላል ግን የዘራናትን እመኑኝ እናጭዳለን አጨድኳታ ስመጣ ክሬዲት ሂስትሪ አፈር በልቶ ጠበቀኝ መጥቼ ዴቢት ስጠኝ ስለው ባንክ ሳቀ በጣም የት ነበር ይሁን ሁሉ ዳይዛል እና ነገሬ ሁሉና አንድ ሎተሪ ነበር እዚህ ሀገር ትዝላችሁ እንደሆነ የታክሲ ሎተሪ ደርሶኝ ነበር ከእሱንም ስመጣ መንግስት ቀማኝ በባዶ ማለት ኢትዮጵያ በሶስት ሰራተኛ ኖሬ እዚህ ስመጣ ግን ቻሌንጁ ሌላ ነበር ይሄ ሆነበት ይሄን ደግሞ እኔ በጸጋ ነው የተቀበልኩት ምክንያቱም እኔ የፈጠርኩት ፕሮብሌም ነው ማንንም አያጭድልኝ ማንንም እግዚአብሔር ይቀላላለኝ ምናምን ይያልኩ እሷ ይቀራላለችኝም ይያልኩ አይደለም እሷ አይቀርም ብላኝ ግን የተዘራ ዘር አለ ማንንም ለብቻችሁ የምትወስዷት ማለት የነበራችሁ ታሪክ ተበላሽቷል ሰው ሲያያችሁ የሚላችሁ የሆነ ነገር አለው እኮ የሚሰማው ስትመጡ ደሞ ምን ሆኖ ነው ያንዳንዱ አይነ ደግሞ ስትመጡ አንጀታችሁ ውስጥ ነው የሚገባው ሰውየው እዚህ ውስጥ ገብቶ ነው የሚያያችሁ እና አወዘ ምን ልበላችሁ ውስጤ ደስተኛ ነው ያጣሁት የነበረውን ሰላም ረፍቴን አገኘው ግን ያለፍኩባቸው አስቸጋሪ መንገዶች ነበሩ ስመጣ እሷ ግን እኔ ለመናገር በዚሁ አጋጣሚ አሁን እድሜ ተሰጥቶ አገባብባል ድጋሚ ማገባው እሷ አሜን ከልቤ ነው ማለት ለምንድን ነው ይሄንን ያልኩበት ምክንያት እኛ ስንገናኝ it wasn't easy ማለት አንዳንድ ሰው እኮ አታስገቢ ይቅራት በይ የሚል እኮ አይጠፋም የሆነ ጃስ የለም ወይ አባት አይሆን መጥቶ ወይ ቦታውን አይሸፍን እንዴት ተደፈረን ሚል ይኖራል ያውም ኢትዮጵያ የሆነን ማለት ነው እንትን ጀግና ሆነን ሚላት አይጠፋም ሊያጋጥማት የሚችል ግን ያንን ሁሉ አልፋ በቃ I forgive you ስትለኝ ከልቤ ነው የምላችሁ አሁን ነው ያገባሁት አሁን እምኖረው ኑሮ መጀመሪያ ላይ አይዱ ብዬ ማልኩ ቀን አንድ አይደለም ይሄኛው በጣም ውበት አለ ማለት አጥፍታችሁ ማይሆን መንገድ ሄዳችሁ ሰው ይቅር ሲላችሁ ባሪያ ነው የሚያረጋችሁ እንደውም ቢጨቃጨቃችሁ ምናምን ይቀላል የለም ታግለን ተከራክረን እኮ የሆነ ኩያን ነው ነበር ግን ይቅርታ ሲያዩት ውርደት ነው ሲያዩት መሸነፍ ነው ግን እመኑኝ ማንንም ይጥላል ማን አንበሳ ነኝ ያለ ቁጡ ነኝ ያለን ሰው ይጥላል
እና ይቅርታ ብላኝ በዚህ ያለ አስረዘምኩ። ይቅርታ እንዴት ነው? ቆንጆ አይደለ? በእውነት በጣም ደስ ይላል። እዚህ ላይ መቼስ ብዙ ነገር ነው የተማርነውና የይቅርታ ህይወት ራሱ ሰላም አይደለ እንዴ? በጣም ደስ ይላልና አገላለጹ በጣም ደግሞ ወንድሜ በጣም ደስ ይላል። ቴንክ ዩ ሶ ማች። አሁን ወደ ሜሪዬ እንሄድና እኔ መልሷ ደስ አለኝ። ደስ አላላችሁ? just come home. it's not easy እኮ easy የሆነ ምንም ነገር የለም። ምክንያቱም አንድ በህይወት በመንኖርበት ጊዜ መልካም ዘር እንዳለው ክፉ ዘርም አለ እኮ። እሱ ሳታውቀው ቀርታ አይደለም። ግን በዚህ መንገድ ሲመጣና just come home ስትል በጣም ተቻረጋል በጣም ኖርማሊ አብሬያት ሰርቻለሁ ከሜሮን ያላት ልብ የተለየ ነው። እንደገና ደግሞ በዚህ የሚያልፉት ሰዎች ከዚህ በፊት የምታውቅ ነው የሚመስለውና አጥብቃ ነው በቃ አስባ እንደው እነዚህ ሰዎች የምትለኝና ቴንክ ዩ ፎር ዛት በእውነት በጣም እናመሰግናለን። በብዙ እህቶች ቴንክ ዩ ትላታላችሁ። ከዚህ ዛት really በጣም ልብ የሚነካ ነው። አሁን ወንድማችን ያሬድ ከመምጣቱ በፊት ያሳለፍሽውን ጊዜ 28 ወራት 28 ወራት እኔ ዳዲ ኢትዮጵያ ሄደ ማለት ነው የዛሬ ስንት ዓመትና በቃ ሂድ ብዬ ጭቅጭቅ ነው ያደረኩት። በጣም ይገርማችኋል። after how many days never again ያልኩት ሄድና ስለዚህ እንደዛ አይነት ነገር ስላለ ቀላል አይደለም ልላችሁ ነው። እና አሁን ልጆች ጋር ሆነሽ ከልጆችሽ ጋር ልጆች ይጠይቃሉ አባቴ ለምን ሄደ ምንድነው ጉዳዩ ብዙ ነገር ሊያነሱ ይችላሉና ቢያን ጊዜ የነበረው ወደ ብቸኝነትሽ መንፈስ ወደ ብቸኝነትሽ ሁኔታ እስቲ ውሰጂኝና ደግሞ ስንስማ። እሺ በጣም ከባድ ጊዜ ነበረ። በአንድ ጊዜ አይደለም በቃና ምናምን ያልኩት ማለት እግዚአብሔር እኔንም ብዙ ዲል አርጎኝ ብዙ ተሰርቼ ብዙ አልፌ ነው እዛ የደረስኩትና በሁለት ዓመት ተኩል በዛ በኩል እሱን ሲሰራ እኔም ደግሞ በዚህ በኩል እግዚአብሔር ይሰራኝ ነበርና መጀመሪያ ይሄ ነገር ሀፕን ሲያረግ በጣም አንግሪ ነበርኩ። እንደማንኛውም ሰው ፊሊንግ ነበረኝ። በጣም ተጎድቼ ነበር። በቃ ይቅርታ ማለት ቀርቶ በቃ አይኑን ማየት አልፈልግም። ክፉ ነገር ሁሉ ነበር ውስጥ የሚመጣ የነበረው that's ናቹራል የሆነ ነገር ነውና ያንን ጊዜ ግን በአስቸጋሪ ሁኔታ ሳል ወደ ይቅርታ የመጣሁት ቀላል ወይም በአንድ ጊዜ አይደለም። ብዙ ነገሮች አሳልፍ ያለው ብዙ ነገሮች ይቅርታ ባለማድረግ ራሴ ላይ የፈጠርኩት ነገር አለ። መጀመሪያ አንፎርጊቭነስ የሚጎዳው ራስ ነው። ያ ሰው በራሱ ከእግዚአብሔር ጋር የሚጨርሰው ነገር ይኖራል። እኔ ግን ያንን ይቅር ባለማለት በመያዝ ላይፌ በቃ ዲስትሮይ ነው የሚሆነው። ምንም ሰላም አይኖርም፣ ጤና አይኖርም፣ ደስታ አይኖርም እና ለተወሰኑ ወራቶች I was struggling forgive ላለማድረግ ማለት ነው። ባንዴ ቅዱስ አይደለም ባንዴ የማርኩ ሰው እንዳይመስላችሁ ብዬ ነውና ግን አስቸጋሪውን ጊዜ ያለፍኩት በመጀመሪያ በእግዚአብሔር እርዳታ ነው። እግዚአብሔር በጣም ይረዳልና ኢሞሽናሊ ትልቅ የሆነ እንትን ፈጥሮብኛል። ፊዚካሊም በቃ አጥንትን የሚያም ፔን ነበር የሚሰማኝ። አይ ዶንት ኖ ከዛ በፊት ህመም ምናምን አላቅም ነበር። ግን አንዳንዴ ካልጋ መነሳት ሁሉ ያቀተኛል። በቃ ከስትረሱ ብዛት I feel pain in my bones. It was not easy. Financially በቃ ድንገት የሆነ ነገር ስለሆነ ምኑን ከመኑ እንደምጨብጠው ነው ግራ የሚገባኝ። እዛ ላይ 3 ልጆች ይዤ they used to live በቃ ጥሩ ኑሮ ይኖሩ ስለነበረ ያንን ኑሮ ነው ኤክስፔክት የሚያደርጉት። በኔ ላይ የሚያልፈውን ኢሞሽን ምናምን አንደርስታንድ አያደርጉም።
እና ያንን ደግሞ በሁለት ኢንካም እንኖር የነበረው ኑሮ ለብቻዬ በድንገት ያንን ነገር ደግሞ አም ካይንድ ኦፍ ስፔንደር ነኝ ገንዘብ ያዥ ምናምን አልነበርኩም እና ብዙ ጊዜ ለሴቶች አሁን በዚህ አጋጣሚ መንገር የምንፈልገው we have to be financially እንትን መሆን አለብን በቃ it doesn't matter በትዳር መለያየት ብቻ ሳይሆን መሞት አለ ብዙ ነገር በላይፍ ያጋጥማልና ፋይናንሻሊ ራሳችንን እውቀት ሊኖርን ይችላል ሞርጌጅ ምን እንደሚከፈል መኪና እንዴት እንደሚከፈል ምናም ዲቴል አናቅም ብዙ ጊዜ በወንድ ላይ ጥለን ነው እንትን ምናረገውና when this kind of things happens በጣም ነው በርደኑ ወቃ ስንቱን ነገር እንደምንችለው ግራ ነው የሚያጋባውና just advise ማረጋችሁ just know how to live financially don't depend in each other ሴትም ወንድም you never know አንዳችን በማንኖርበት ጊዜ እንዴት ነው ፋይናንሻሊ ሴፍ መሆን የምንችለው ሴኩር መሆን የምንችለው እንዴት ነው ማስተዳደር የምንችለው የሚባለውን ነገር ማወቅ ነበረብንና እኔ ያ ጫና ሲመጣብኝ ነው የተማርኩት ማለት ነውና እንዳልኳችሁ it's not easy አንዳንዴ ጋዝ መሞላበት አጥቼ $5 ለማግኘት I was struggling that much ችግር ፋይናንሻሊ ተቸግሬ ያቃለው ልጆቹ ደግሞ they are በቃ እንዳይሰማቸው ኢሞሽናሊ ምንም አይነት ነገር ውስጥ እንዳይገቡ ሁሉ ነገር ከበር አረጋሉና የራሴን ህመም የራሴን ስሜት ትቼ እነሱ እንዳይጎዱ እነሱ መንፈሳዊ እንትናቸው አይምሯቸው እንትን እንዲው ደስታቸው እንዲመለስ ኑሯቸው እንዲቀጥሉ አይሳክራ የራሴን ነገር ትቼ ለነሱ መኖር ጀመርኩና it's not easy socially በጣም የሚመጣው እንትን ከባድ አይደለም በቃ ይሄንን ነገር happen አደረገ ተብሎ በሶሳይቲው ላይ ያን ነገር ስትሰሙት በጣም painful ነው የሚያልፍብኝ ነገር በጣም ከባድ ነበር ያንንም አለፍኩኝ እንደገና ደግሞ መስመር ማስያዝ በቃ ኑሮን እንደገና በአዲስ ሁኔታ መስመር ማስያዝ ከባድ ነውና ምን ኖርበት የነበረው 3 bedroom ቤት ነው በቃ ዘና ብለን ነበር ምን ኖሮና በኋላ እየቆየ ሲሄድ I can't afford እንደዛ አይነት ኑሮ ልጆቹን ማኖር አልቻልኩም ነበርና ሁለተኛ ሌላ ቤት 2 bedroom የሆነ ቤት ለመከራየት ፕላን አደረኩና ካልጋሪ ሃውስ ቤት አፕላይ አርጌ it takes me a year ወዲያው ሊሰጡኝ አልቻሉና ተስፋ ቆርጬ በቃ ያንን ቤት ለመከራየት ወሰንኩ ለምን የሚቀንስልኝ ገንዘብ ለልጆቹ እንትን ለማድረግ ይረዳኛል ብዬ 2 bedroom ቤት ስከራይ ትልቋ ልጄ 13 አመት አካባቢ ነበርና ቲኔጀር ታቃላችሁ የራሷ ቤድሩም ምናምን ያ ነገር ሲወሰድባት ታማርራለች በቃ እንድታዝን ወደዛ እንድትመለስ ስለማልፈልግ በመሃል በጣም እጨነቃለሁ ግን ምንም አማራጭ ስለሌለኝ ቤት ተከራየሁና ቤቱን የተከራየሁትን ልገባ ሰዓታት ሲቀረው ማለት ነው ከሰዓት ልገባ ሙቭ እንዳረግ የሚረዳኝን ሰው ቀጥሬ ቃይን ፓክ አርጌ ምናምን ከጨረስኩ በኋላ 1 o'clock ሙቭ ማድረግ ልጀምር 12 o'clock ላይ ከካልጋሪ ሃውስ ተደወለልኝና 3 bedroom ቤት ሰጥተንሻላል በቃ this is a miracle ለኔ በዛ ጊዜና በጣም ደስ አለኝ እግዚአብሔርን አመሰገንኩኝ በቃ ልጆቹን በጣም ተደሰቱና እንዲህ አይነት በጣም ሚራክሎችን እግዚአብሔር ያረጋግልኝ ነበር በመነኖርበት ጊዜና ከዛ ደግሞ ልጆቹን ኃላፊነት ለመውሰድና ዲቮርስ ማድረግ የግዴታ ነው አለበለዚያ መንግስት አይፈቅድልኝም እነሱን ኮንትሮል ለማድረግና ለዛ ፕሮሰስ ለማድረግ ሲሄድ ፋይናንሻሊ ምናም ብቻ ብዙ የሚጠይቁኝ ነገሮች ነበሩና ያለፍኩበት ነገር it's not easy 2 አመት ተኩል ማለት አንድ ቀን በችግር በጣም ከባድ ይረዝማል በሰላም ሲሆን ግን ቀላል ነውና በብዙ ችግር ውስጥ አለፍኩኝ ግን ይሄንን ሁሉ እንዳልፍ ያረጋኝ በጣም ስትሮንግ ኮሚኒቲ በጣም ወዳቸው ወዳጆች በጣም ቤቴን ጓዳዬን የሚገቡ ሰርካዲስ ያለች I cannot deny she can do አስቤዛ በቃ መታ ድንገት ቤቴን በፍሪጁን ትሞላለች እና በቸርቻችን ደግሞ በጣም የሚገርሙ
the whole church involve አድርገዋል እኔን ለመርዳት ብቸኝነት እንዳይሰማኝ ቤት ሙቭ ሳረግ everybody is there ኮሚኒቲው የረዳኝ እርዳታ ይሄ ነው የሚባል አይደለም ሲስተሮች ጓደኞቼ በፋሚሊ በጣም ይረዱኝ ነበር especially ደግሞ I was lucky his family was the best family የእውነቴን ነው የምላችሁ በዛ በማልፈበት ጊዜ የሱ እህት እሱን ተጣልተዋለች በኔ ምክንያት ልጆቹን እንዲያደርገ ምናምን ብላ ከኔ ጋር ሳይድ ነበር የሚይዙት I really want to appreciate his family ብዙ ጊዜ እንደዚህ ነገር ሲኖር ፋሚሊ ከወገናቸው ጋር ሆኖ ነው አታክ የሚያረጉት ነገር ግን እነዚህ the best family they stand with me በጣም ይረዱኝ ነበር ልጆቼን አሜሪካን ሀገር ቫኬሽን ከፍላ እህቱ ተወስዳቸው ነበር እና በዚህ I was blessed የኛም ፋሚሊዎች እናትና እናቶቻችን ደግሞ ምንም ነገር እንዳልተፈጠረ በቃ they don't even mention happen ያረጋውን ነገር mention ሳያረጉ እንደ ድሮ ነበር የሚቀጥሉት እና ይህ የፋሚሊ ሰፖርት በጣም ረድቶኛል በቃ እንትኔን አላከበደብኝም ካለው ፋሚሊና ሰፖርት የተነሳና በዚህ አጋጣሚ የረዱኝን ሰዎች ሁሉ ላመሰግን ፈልጋለሁና ከዛ የተነሳ ሰርቫይቭ ማድረግ ይችላል እግዚአብሔር ረድቶኛል